አድማጮቻችን ሰበር ዜናዎች አሉ እና አብይ አህመድ አደገኛ ፈተና ገጥሟቸዋል። የአራት ኪሎ ቤተ መንግሥት ሹማምንት እና አብይ አህመድ እነ ሽመልስ አብዲሳ ስልጣናቸውን ሊያጡ እንደሚችሉ የሚያመላክቱ መረጃዎች በይፋ እየወጡ ይገኛሉ። በተለይ አወዛጋቢው የአሜሪካን ፕሬዝዳንት ዶናልድ ትራምፕ ከነጩ ቤተ መንግሥት የብልጽግና ሰዎችን ክፉኛ አጣብቂኝ ውስጥ ስጋት ውስጥ የከተተ እንቅስቃሴን እያካሄዱ ይገኛሉ። የፋኖን ኃይሎች የትጥቅ ትግል ተከትሎ የአባይን ጉዳይ ተከትሎ ዶናልድ ትራምፕ እያካሄዱ የሚገኙት እንቅስቃሴ እና አብይን አጣብቂኝ ውስጥ ከተዋል። እና አብይ አህመድም ቢሆኑ ስልጣናችንን ሹመታችንን ከምናጣ የአባይ ግድብን ለአሜሪካ ብንሰጥ ይሻላል ብለው የወሰኑ ይመስላሉ። ዶናልድ ትራምፕ በተደጋጋሚ የአባይ ግድብን የገነባ ነው እኛንን፣ አባይ ግድብ የኛ ነው፣ ኢትዮጵያ አባይን ገድባ ግብፅን ጎድታለች፣ በዝምታ አንመለከትም እያሉ በአደባባይ እየዛቱ ይገኛሉ። የብልጽግና ሰዎች ደግሞ ለዶናልድ ትራምፕ ምላሽ የምንሰጥ ከሆነ ስልጣናችንን እናጣለን፣ ፈጽሞ ምላሽ አንሰጥም ብለው አድፍጠው እየተከታተሉ ነው የሚገኙት። ውድ አድማጮቻችን አደገኛ ሰበር ዜና ነው የወጣው። የአባይ ግድብን በተመለከተ ዶናልድ ትራምፕንና የብልጽግና ሰዎችን በተመለከተ የምታደምጡት ወሳኝ ሰበር ዜና እጃችን ላይ ገብቶ አድማጮቻችን እንግዲህ የብልጽግና ሰዎች የብልጽግና ሹማምንት ስልጣን እያከተመ ያለ ይመስላል። በኢትዮጵያ ውስጥ ከፋኖ ጋር ከህወሓት ጋር እንዲሁ ደግሞ ከሸኔ ጋር እንዲሁ በኤርትራ የአሰብ ወደብ ጉዳይን ተከትሎ ከፍተኛ ጦርነት ሊቀሰቀስ አደገኛ ጊዜ ባለበት በዚህ ሰዓት የአሜሪካን ፕሬዝዳንት ዶናልድ ትራምፕ የብልጽግና ሰዎች ላይ አደገኛ አለንጋቸውን እየመዘዙ ይገኛሉ። አወዛጋቢው የአሜሪካን ፕሬዝዳንት ዶናልድ ትራምፕ የብልጽግና ሹማምንትን ክፉኛ እያስጠነቀቁ ነው የሚገኙት። በተለይ የአሰብ ወደብ ጉዳይን በተመለከተ በኢትዮጵያና በኤርትራ መካከል ጦርነት ሊቀሰቀስ ይችላል መባሉን ተከትሎ ዶናልድ ትራምፕ ልዩ መልእክተኛቸውን ወደ 4 ኪሎ ቤተ መንግሥት ልከዋል። የብልጽግናን ሰዎችና አብይንም ቢሆን እንዳስጠነቀቁ እየሰማን የምንገኘው። ሌላኛው ደግሞ ዶናልድ ትራምፕ በአባይ ግድብ ዙሪያ በዚህ ሳምንት ውስጥ ብቻ ከ3 ጊዜ በላይ አደገኛ ንግግሮችን አካሂደዋል። እንዲሁ ደግሞ ጽሑፎችንም ጽፈዋል። ታዲያም ዶናልድ ትራምፕ ህዳሴ ግድብ ግብፅን በቀጥታ ይጎዳል በሚል ባካሄዱት ንግግር ላይ ገልጸዋል። በሳምንት ውስጥ ለ3 ቀናት ያክል ነው ዶናልድ ትራምፕ የአባይ ግድብን በተመለከተ ያስጠነቀቁትና በአባይ ግድብ ጉዳይ እጃቸውን እንደሚያስገቡ ጥብቅ እርምጃም እንደሚወስዱ አሳውቀዋል። ሁላችንም እንደምናውቀው የአባይ ግድብ ተገነባ የሚባለው ከኢትዮጵያውያን እናቶች መቀነት በተወሰደ ገንዘብ እንደሆነ በተደጋጋሚ ሲገለጽ የኖረ ጉዳይ ነው። ታዲያ አሁን ላይ ግን ልዕለ ኃያሏ አሜሪካን ዶናልድ ትራምፕ ከነጩ ቤተ መንግሥት የአባይ ግድብ የተገነባው በአሜሪካን ገንዘብ ነው ሲሉ ከ3 ጊዜ በላይ ሲናገሩ ተደምጠዋል። ታዲያ ዶናልድ ትራምፕ በተለይ ግብፅ የአባይ ግድብ መገደቡን ተከትሎ በከፍተኛ ሁኔታ እየተጎዳች ትገኛለች። ይህንን ደግሞ በዝምታ አንመለከትም፣ የትኛውም አገር አባይን መገደብ አይችልም ሲሉም ነው ያስጠነቀቁት። ግብፅ በቱሪዝም እንዲሁ በግብርና እንዲሁም ደግሞ በመዝናኛ ኢንዱስትሪዎቿ ላይ የምትጠቀመውን የናይል ወንዝን የአባይ ግድብን ኢትዮጵያ ገንብታ ግብጾች እየተጎዱ ይገኛሉ። ይህንን ደግሞ በዝምታ አንመለከትም ሲሉ ያስጠነቀቁት ዶናልድ ትራምፕ ናቸው። ዶናልድ ትራምፕ አክለው እንዳሉትም ከሆነ በኢትዮጵያውያን ገንዘብ ተገነባ የሚባለውን የአባይን ግድብ የገነባነው እኛንን፣ ገንዘቡን ፈንድ ያደረግነው እኛንን በማለት በተደጋጋሚ ቢናገሩም ከኢትዮጵያ በኩል የተሰጠ ምላሽ የለም። በኢትዮጵያ በኩል ዶናልድ ትራምፕ አባይን ገድበናል፣ አባይን ገንብተናል፣ ግን ደግሞ ፍጹም ስህተት ነው፣ አባይ ወይም የናይል ወንዝ የግብፅ ውስጥ የሚገኝ ይመስለኝ ነበር በማለት በተደጋጋሚ ሲናገሩ የተሰሙት ዶናልድ ትራምፕ አሁን ላይ ግን አባይ በኢትዮጵያ ውስጥ እንደሚገኝ ከገለጹ በኋላ አባይን ግን በግሌ እጠቀማለሁ ብሎ ማለት ፈጽሞ የማይቻል ነው። ግብጾች ሲጎዱ ዝም ብለን አንመለከትም። በዚህ ጉዳይ
እርምጃዎችን እንወስዳለን፣ ውሳኔዎችን እናሳልፋለን ሲሉ ነው የተደመጡት። እንግዲህ በዚህ ጉዳይ ከኢትዮጵያ በኩል አንድም አካል አንድም የመንግስት አካል ወይም አንድም ዜጋ አንድም ግለሰብ ምላሽ ሊሰጥ አልቻለም። አወዛጋቢው የአሜሪካን ፕሬዝዳንት ዶናልድ ትራምፕ የአባይ ግድብን አስመልክቶ በተደጋጋሚ አደገኛ የሆነ አሳሳች ንግግሮችን እያካሄዱ ይገኛሉ። የአባይ ግድብ የተገነባው ከእያንዳንዱ ኢትዮጵያዊ በተወጣጣ ገንዘብ ቢሆንም እውነታው ይሄ ሆኖ ሳለ ግን ዶናልድ ትራምፕ የአባይ ግድብን ገንብተናል፣ እንዲሁ ደግሞ ይሄ መሆን አልነበረበትም፣ ፍጹም ስህተት ነው፣ ምክንያቱም ደግሞ ግብፅን እየጎዳ ነው በማለት በተደጋጋሚ ሲናገሩ ነው የተሰማው። በኢትዮጵያ መንግስት በኩል ግን የአባይ ግድብን አስመልክቶ አንዳችም አይነት ምላሽ አልተሰጠም። ታዲያ የዶናልድ ትራምፕ ሌላኛው አደገኛ አቋማቸውና እንቅስቃሴያቸው ደግሞ ምናልባት የኢትዮጵያ መንግስት ወይም የኢትዮጵያ ባለስልጣናት በአባይ ግድብ ዙሪያ አባይን የገነባነው እኛ ነን፣ ስለ አባይ አይመለከታችሁም በሚል ምላሽ የምንሰጥ ከሆነ ሹመታችንን ስልጣናችንን እናጣለን የሚል ስጋት እንዳለባቸው የውስጥ ምንጮች ሹክ እያሉን ይገኛሉ። ስለዚህ እነ አብይ አህመድ እነ ሽመልስ አብዲሳ በኢትዮጵያን ገንዘብ የተገነባውን የአባይ ግድብ የአሜሪካን ፕሬዝዳንት ዶናልድ ትራምፕ እኛ ገነባ ነው በማለት በተደጋጋሚ በአደባባይ ሲናገሩ ምላሽ የማይሰጡበት ምክንያት ይፋ ሆኗል። ይህም ደግሞ የብልጽግና ሰዎች ለዶናልድ ትራምፕ ምላሽ የምንሰጥ ከሆነ ሹመታችንን ስልጣናችንን ልናጣ እንችላለን፣ የአባይ ግድብንም ቢሆን ልዕለ ኃያሏ አሜሪካ ከፈለገችው እኛ ማስቆም አንችልም በሚል አንድምታ ስለመሆኑ እየሰማን የምንገኘው። ታዲያ ይህ ጉዳይ በተለይ በህዝቡ በኩል ከፍተኛ ጥያቄን፣ ከፍተኛ ቁጣን የቀሰቀሰ ነው። ዶናልድ ትራምፕ በተደጋጋሚ የአባይ ግድብን ገነባን ሲሉ፣ ህዝቡ ግን አባይ ግድብን የገነባ ነው እኛንን፣ የኢትዮጵያ መንግስት ለምን ዝም አለ? ለምን በዝምታ ይመለከታል? ለምን ምላሽ አይሰጥበትም? የሚል ተደጋጋሚ ጥያቄዎች በህዝቡ በኩል እየተነሳ ይገኛል። ያም ሆኖ ግን አብይ አህመድ ለስልጣናቸው ሲሉ እስከዚህ ሰዓትም በአባይ ግድብ ዙሪያ ምላሽ መስጠት አልቻሉም። ይሄ አደገኛ እንቅስቃሴ የአሜሪካን ፕሬዝዳንት ዶናልድ ትራምፕ ምናልባትም የአባይ ግድብን ኢትዮጵያ ከምታመነጨው ኃይል የተወሰነውን ለግብፅና ለሱዳን መስጠት አለባት የሚል አቋም እንደያዙ አውቀናል። ኢትዮጵያ ውሃውን ገድባ ግብፅን ጎድታለች፣ ሱዳንን ጎድታለች። እነዚህ ሀገሮች ደግሞ ሲጎዱ በዝምታ መመልከታችን ፍጹም ስህተት ነው። በዚህ ጉዳይ ጣልቃ ገብተን መፍትሄ እንፈልጋለን ሲሉ ነው የተደመጡት። አድማጮቻችን ስለምትከታተሉን ስለምታደምጡን ከልብ እናመሰግናለን። በቀጣይ ቪዲዮቻችን እስከምንገናኝ ሰላም ጤና በያላችሁበት ይብዛልን። ሰላም ሁኑልን።